ጋይስ እንዴት ናቸው? የአርሰናል ቤተሰቦች አንድ አጭር መረጃ ብቻ ልንገራችሁ። በትናንትናው ውጤት ተውት፣ በጣም ነው ደስ ያለኝ። በጣም ደስተኛ ነበርኩ። አብዛኛው የአርሰናል ቤተሰቦች እንደምትደሰቱ ተስፋ አደርጋለሁ። በዛሬው ደግሞ የሻምፒዮንስ ሊግ ውጤት ማለት ነው አትሌቲኮ በጣም ነው ያስደሰተኝ። ምክንያቱም ለሰሚፋይናል ከደረሱ አርሰናል ከአትሌቲኮ ጋር ነው የሚደርሰው ማለት ባርሴሎና በጣም ይከብደን ነበር እና የሻምፒዮንስ ሊግ ዋንጫውን የምንበላበትን ሁለት ምክንያቶች ብቻ ልንገራችሁ ማለት ነው አሳጥሬ። አንደኛው ማለት ነው በሻምፒዮንስ ሊግ ታሪክ ውስጥ የሻምፒዮንስ ሊግ ሂስትሪ ሁሉንም የሻምፒዮንስ ሊግ እስከ ሴሚፋይናል ድረስ ተጫውቶ ሁሉንም ጨዋታዎችን አሸንፎ ማለት ነው ዋንጫ ያጣ ክለብ ማንቸስተር ዩናይትድ ብቻ ነው ማለት ነው። ስለዚህ ኦልሞስት ከ90% በላይ የሆኑ ክለቦች እስከ ሴሚፋይናል ድረስ ያሉ ጨዋታዎችን ምንም ሳያሸነፉ የመጡ ክለቦች ዋንጫ አንስተዋል ማለት ነው። አንደኛው ሪዝን ማለት ነው። ሁለተኛው ሪዝን ደግሞ ለሰሚፋይናል የሚደርሰን አትሌቲኮ ነው። አትሌቲኮን ደግሞ 4-0 አሸንፈነዋል ማለት ነው። ሁለተኛ ደግሞ ለፋይናል የሚደርሰን ሞስት ፕሮባብሊ ሙኒክ ነው። ሙኒክ ደግሞ 3-1 አሸንፈነዋል በዚህ ሲዝን ማለት ነው። ሌላው ባለፈው የነገርኳችሁንም እንዳትረሱ ማለት ነው። እነ ሚላን፣ ማንቸስተር ዩናይትድ እና ባርሴሎና በቻምፒዮንስ ሊግ የመጀመሪያ 10 ጨዋታዎች ላይ ያስቆጠሯቸው ጎሎች እና ሲዝኑን እንዴት እንዳሸነፉት ከዚህ በፊት የነበረው ቪዲዮ ላይ ሰርቼላችኋለሁ። ለማንኛውም ጋይስ ይህኛው አመት የኛ ይመስለኛል። በጣም እርግጠኛ ነኝ የምነግራችሁ ቻምፒዮንስ ሊግ ፋይናል እንደርሳለን። ግን ከፋይናሉ ከሙኒክ ጋር ከሆነ ደግሞ ዋንጫውን እንደምንበላው ምንም ጥርጥር የለኝም እና እችን መረጃ ላደርሳችሁ ብዬ ነው። ገብታችሁ ቼክ አድርጉ። በቻምፒዮንስ ሊግ ሂስትሪ ውስጥ ማለት ነው ሁሉንም እስከ ሰሚፋይናል ድረስ ያሉ ጨዋታዎችን ምንም ሳይሸነፍ መጥቶ ዋንጫ ያላነሳ ክለብ ማንቸስተር ዩናይትድ ብቻ ነው እና በጣም ደስ የሚል ዜና ልንገራችሁ ብዬ ነው። በጣም ደስ ብሎኝ ነው እያወራ ያለሁት እና እዚህ ሰብስክራይብ በማድረግ አድርሱት ለአብዛኞቹ ሰዎች። በቀቀኑ ባየር ሙኒክ ብሏል። ነገር ግን ባየር ሙኒክን 3-1 አሸንፈነዋል ማለት ነው።